ሰላም ጤና ይስጥልኝ የተወደዳችሁና ተከበራችሁ ክብራትና ክብራን አድማጭ ተመልካቾች በእያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን ተመልካቾቻችን ለዛሬ አርብ ረፋድ ይመጥናችኋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። በቅድሚያም አርዕስቶቹን በኢትዮጵያ ውስጥ ላሉ ተፈናቃዮች የመልሶ ማቋቋም ስራ ለመስራት የአውሮፓ ህብረት ድጋፍን በተመለከተ መረጃ ይዣለሁኝ። በአነጋጋሪ ንግግር የሚታወቁት ጠቅላይ ሚኒስትሩን በህዝብ ደም ነው የታጠብከው ብለው አንድ አመት ከምናምን ጊዜያት ታስሮ የተለቀቁት ታዬ ደንደአ በተመለከተ መረጃ አለኝ። በጅቡቲ የሚኖሩ ኢትዮጵያኖች አደጋ ላይ ነን ብለዋል። ኢትዮጵያኖቹን ምን ገጠማቸው ለማየት እንሞክራለን። አማራ ክልል የግንባር መረጃዎች ይዣለሁ። ሰከላ፣ ምስራቅ ጎጃም፣ ደብረ ኤልያስ ከተማ፣ ምዕራብ ወሎ መቅደላ ወረዳ እንዲሁም ከኢትዮጵያ ውጪ በሱዳን ውስጥ እየተደረገ ያለው ጦርነትን በተመለከተ እነዚህንና ሌሎች አጫጭር መረጃዎችንም አሰማችኋለሁ። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት ተጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ የአውሮፓ ህብረት በኢትዮጵያ ለተፈናቀሉት ለመልሶ ማደራጀት በሚል 32.3 ቢሊዮን የኢትዮጵያ ብር ወይም ደግሞ 240 ሚሊዮን ዩሮ ድጋፍ አድርጓል። ይህ እርዳታ እንግዲህ ለተረጂዎቹ ይደርሳል ወይስ ለጥይት መግዣ ይውላል የሚለው ጥያቄም እየተነሳ ይገኛል። ድጋፍ ማድረጉ ጥሩ ነው፣ ነገር ግን ለታለመለት ዓላማ መዋሉን ቡድኑ መከታተል አለበት ያሉት በርካቶች ሐሳብ አስተያየታቸውን ሰጥቷል። ብዙ ጊዜ እንግዲህ ኢትዮጵያ ውስጥ ድጋፍ ይደረጋሉ። እነዚህ ድጋፎች ለሚፈለጉ ቦታ ላይ የዋሉ ነው የሚለው የሚከታተል የለም። ግን በአሃዝ ሲነገር ብሩ በርካታ ነው። በእውነት ለመናገር ከሆነ ኢትዮጵያ ውስጥ እንግዲህ ትላንትናም ይሄን ጉዳይ አንስተን ስንነጋገር ነበር። አማራ ክልል ብቻ በሰው ሰራሽና በተፈጥሮ ችግር ተፈናቅሎ በየክልሉ በተለያዩ ቦታዎች ላይ መጠላጣቢያ ውስጥ ያሉት ቁጥራቸው የትየለለ እንደሆነ የሚታወቅ ጉዳይ ነው። ክልሉ ላይም በጦርነት የተነሳ የወደሙ ንብረቶች እጅግ በጣም ከፍተኛ ቁጥር የያዙ ናቸው። ትግራይንም ብንወስድ በዚሁ ልክ ነው። የተፈናቃዮች ቁጥር እጅግ በጣም ብዙ ነው። ስለዚህ ይሄ የሚላከው ገንዘብ በትክክል ቦታው ላይ ለታለመለት ዓላማ የዋለ ነው የሚለው ልታስብበት ያስፈልጋል ያሉት በርካቶች ሐሳባቸውን ሰጥቷል። ትክክል ነው። ይሄ ተግባራዊ መሆን አለበት። በሌላ መረጃ ታዬ ደንደአ 7ኛ ዓመት ለውጥ በአንድ አካባቢ ብቻ ነው የተደረገ ብሏል። ህዝቡ እንግዲህ ተገዶ ነው አደባባይ የወጣው ነው ያለው ታዬ ደንደአ። የካቲት 24 የፖለቲካ አሻጥር ያለበት ነው ብሏል። እንግዲህ ታዬ ደንደአ በድፍረት የአብይን ስህተት የሚያጋልጡ የኦሮሞ ፖለቲከኞች አንዱ ነው። እንግዲህ አብይ አህመድን በሰው ደም ነው እጅህን የምትታጠበው ብሎ ከአንድ አመት በላይ ታስረው ነው የተፈታው። ከሌሎች ኢትዮጵያን ለመለየት የተደረገው የፖለቲካ አሻጥር ነው ብሏል። ኦሮሚያ ክልል ውስጥና ደቡብ አካባቢ የተወሰኑ ቦታዎች ላይ የ7ኛ ዓመት ሰልፍ ብሎ ግማሹን በፈረስ ግማሹን በመፈክር ግማሹን እንዳጠቃላይ እንግዲህ በግዳጅሙን በውዴታ ሰልፎች ተደርጓል። ይሄ እንግዲህ የሚያሳየው ምንድነው? ከሌሎች አካባቢ ያሉ ማህበረሰብ ጋር ቅራኔ ውስጥ እንዲገባ እኛ የሞትን እናንተ መንግስትን እየደገፋችሁ ነው ብሎ ሌላው ማህበረሰብ በሌላኛው ማህበረሰብ ላይ ቅሬታ እንዲያሳድር የተደረገ የፖለቲካ አሻጥር ነው የሚለው እንግዲህ ታዬ ደንደአ። ለውጥ ከሆነ አማራ ክልል ላይ ለምንድነው ለውጡ ያልታየው? ትግራይ ላይ ለምንድነው ለውጡ ያልታየው? አንዳንድ ሶማሌና የተለያዩ ቦታዎች ላይ ለውጡ ለምን አልታየም የሚሉት በርካቶች ሐሳብ አስተያየታቸውን ሰጥቷል። በአንድ አካባቢ ላይ ብቻ ተከልሎ የተመሰረተ ለውጥ ነው ተብሎ የሌሎች አካባቢዎችን እየሞቱ ያሉትን ያላማከለ የፖለቲካ አሻጥር ነው ያለው ታዬ ደንደአ። በትክክልም ተገንዝቦታል ማለት ነው አቶ ታዬ። ምክንያቱም አማራ አሁን እየሞተ ነው ያለው። ሰሞኑን በአማራ ክልል እንግዲህ የተደረጉ ያሉ ጭፍጨፋዎች፣ ግድያዎች ከጦርነት ውጪ የሆኑ ናቸው። እዚህ ላይ ኢምፖርታንት የሆነ ነገር ነው። ከጦርነት ውጪ የሆኑ ጭፍጨፋዎች ናቸው እየተደረጉ ያሉ። ሲቪሊያን ከዚህ በፊት በኦሮሚያ ክልል ውስጥ እነ ፕሮፌሰር መራራ ጉዲና
አንድ አየር ጥቃት ፈጽማ ነበር ኦሮሚያ ክልል ውስጥ የምታስታውሱ ካላችሁ በጣም ኦሮሚያ ክልል ውስጥ ተንጫጭቶ ነበር እውነት ለመናገር ከሆነ ጠቅላይ ሚኒስትሩ እነ ኢታማጆር ሹሙ ድግስ ሊበሉ የሄዱት ሲቪል ናቸው የተመቱ እንጂ እኛ ሲቪልን አልመታንም ነው ያለው እንግዲህ ምናልባት እውነት የአማራ ማህበረሰብ እንደዚህ አይነት ድግስ ላይ ተገኝቷል ወይስ ከፋኖ ጋር ተሰልፏል ነው ቤታቸው ታንኳክቶ እየሞቱ ያሉት የአማራ ተወላጆች ግድያ አሁንም ተጠናክሮ የቀጠለበት ሁኔታ ነው ያለው ስለዚህ አማራ በእንደዚህ አይነት ሁኔታ ቤቱ ታንኳክቶ ከቤቱ ውስጥ ወጥቶ ወፍጮ ቤት ሄዶ ሲመለሱ የነበሩ እናቶች ከገበያ ሲመለሱ የነበሩ እናቶች ሱቅ ላይ ቡናና ሱካር ለመግዛት የተላኩ ህፃናቶች የተገደሉበትን ግድያ 7ኛ ዓመት ለውጡ ያመጣልን ትልቅ ትሩፋት ነው በማለት አንዳንድ የአማራ ክልል የብልጽግና አመራሮች ወደ ፌደራል የተሸጋገሩት እንደና አገኘው ተሻገር የመሳሰሉ አስመሳይ ዜጎችና ከመጣ ሁሉ ጋር የሚያሸረግዱት ሀዲዱን ሳይስት ህገ መንግስቱን ማርቷል አብይ አህመድ ትክክለኛና እውነተኛ መሪ ነው ብለው አብይ አህመድ ሲያሞካሹ የተመለከትንበት ሁኔታ ነው ያለው ታዬ ደንዳ እንግዲህ ካስቀመጣቸውና ከተናገራቸው ንግግሮች ተነስተን ነው ትክክለኛና እውነተኛ ንግግር ነው በሌላ መረጃ በጅቡቲ የሚኖሩት ኢትዮጵያን የመኖሪያ ፍቃድ የሌላቸው ኢትዮጵያኖች እንግዲህ በ30 ቀን ለቃችሁ ውጡ እየተባልን ውጡ ተብሎ እንደሆነ ተሰምቷል በጅቡቲ ከ1 ሚሊዮን በላይ ኢትዮጵያኖች ናቸው እንግዲህ እንደሚኖሩ የሚገመተው ስጋት ተፈጥሮብናል ብሏል በጅቡቲ የሚኖሩ ኢትዮጵያኖች እንግዲህ አንደኛ ከባህር የሚመለሱ ወደ ውጪም ለመውጣት የሚጠባበቁና በዛው ደግሞ በንግድ ስራ ላይ ተሰማርተው የሚገኙ ኢትዮጵያኖች ናቸው በብዛት እንግዲህ ያሉት ተብሏል ኢትዮጵያኖች እንግዲህ አሁን እንዲህ አይነት ስጋት እየደረሰባቸው እንደሚገኝ ተገልጿል ጅቡቲ ብዙ ኢትዮጵያኖች ይገኙበታል ወደ ውጭ ሀገርም ለማሄድ ማዳረሻ የሆነች ስትራቴጂክ ቀጠና ነች ጅቡቲ ኢትዮጵያኖች ከዛም ሲመለሱ ወደዛም ሲሄዱ ስጋትና ፍራትም ሲያድርባቸው የሚሸሸጉባት ከተማ ነች እንግዲህ ወደ ውጭ ሀገር መዳረሻ አሁን ስጋት ውስጥ ገብተናል ይያሉ ይገኛሉ በሌላ መረጃ በሰሜን ወሎ አላማጣ ጎላጆ ጎርጊስ የህዋት ታጣቂ እርስ በርስ እየተዋጉ ነበር ተብሏል እንግዲህ ለአንድ ሰዓት የቀጠለ ውጊያ እንደሆነ የተገለጸው የደብረ ጽዮን ቡድንና የጌታቸው ረዳ ቡድን ብለው ነው እንግዲህ እርስ በራሳቸው ሲታኮሱ የነበሩ ተብሏል አድማጮቻችን ሌላው በፍኖተ ሰላም ጂጋ አቅራቢያ አርሶ አደሮች በመንግስት ወታደሮች ተገሏል የንጹሃን ግድያ እንግዲህ በየቦታው ቀስ በቀስ የቀጠለበት ሁኔታ መኖሩን ጧት ባሮ ሚዲያ ላይ ሰፋ ያለ ማብራሪያዎችን የሰጠውበት ሁኔታ ነው ያለው ከውጊያ ውጪ የሚደረጉ ግድያዎች የዘር ማጥፋት ወንጀል ካልሆነ በስተቀር ውጊያ ወይም ጦርነት ብለን ልንጠራው የምንችለው ጉዳይ አይደለም ውጊያ ጦርነት የምንለው ከታጠቀ ኃይል ጋር ወይም እርስ በርስ ከታጠቀና የመንግስት ወገንና ወይም ደግሞ ከታጣቂ ቡድን የሚያደርጉት የቶክስ ልውውጥ ነው ጦርነት ብለን የምንጠራው አሁን ግን አማራ ክልል ላይ እየተደረገ ያለው አንዳንድ ቦታዎች ላይ የተዘጉ በሮችን ከፍቶ ሰዎች ፈርቶ ቤታቸውን ሲዘጉ ያንኳኩ እየከፈቱ የሚገሉት የዘር ማጥፋት ዘመቻ ነው እንጂ ጦርነት አይደለም አሁንም የቀጠለበት ሁኔታ ነው ያለው ጧትን በመረጃ አስረድቻቸዋለሁ ገና ይቀጥላል አሁንም በሌላ መረጃ ሰከላ አሽፋ መገንጠያ የተባለው መገንጠያ ከጧቱ ጀምሮ እንግዲህ እስከ ማታ ድረስ ውጊያ ተደርጓል 10 የመንግስት ወታደሮች መገደላቸው በርካታ መሳሪያ ፋኖ ሲጃለው ብሏል በውጊያው እንግዲህ አገዛዙ በመካናይዝድ የታገዘ ውጊያ ነው ያደረገው ተብሏል በሁለት ብርጌድ ብቻ ነው እንግዲህ ፋኖቹ ይሄንን ውጊያ ያጠናቀቀው ነው ያሉት ይህ በእንዲ እንዳለ ከዚህ በፊት እንግዲህ በርካታ ኮሎኔሎች እንግዲህ የተማረኩበት ነው በዚሁ በአፍሻ መገንጠያ ተብሎ የሚነገረው ዛንገና እና ትሊሊ ብርጌድ የተሳተፉበት ውጊያ ነው ይሄ አሽፋ መገንጠያ በርካታ ኮሎኔሎች የተማረኩበትና የተገደሉበት በርካታ የቡድንና የነፍስ ወከፍ መሳሪያ ገቢ የሆነበት ቦታ ነው በሌላ መረጃ ምስራቅ ጎጃም ደብረ ኤልያስ ወደ ከተማ ዘልቆ በመግባት ፋኖቹ የወረዳ አመራሮች ገሏል የወረዳው የሚሊሻ ጽፈት ቤትና አጃቢው ቆስሎ ሆስፒታል ገብቷል አመራሮቹ ትኩረት ያደረገ ጥቃት ነው የተጀመረው ተብሏል እንግዲህ ሰሞኑን
አማራ ክልል ላይ እየተደረጉ ያሉ ስልጠናዎች የከተማ ቦታ አሰጣጥ በፋኖ ላይ ዘመቻ እንዲከፈት ከፍተኛ ቅስቀሳ ሲያደርጉ የነበሩት አመራሮች ናቸው። ፋኖቹ አሁን እነዚህን አመራሮች የማጽዳት ስራ የጀመሩበት ሁኔታ መኖሩ ተገልጿል። ሌላው ምስራቅ ጎጃም ስናን ወረዳ ገንጡማ በተባለው ቦታ ውጊያ ተደርጓል። ከደብረ ማርቆስ ወደ ሮቡ ገበያ ስንቅ ለማቀበል ሲንቀሳቀሱ የነበሩት ወታደሮች ላይ ነው የደፈጣ ጥቃት ፋኖቹ የፈጸሙ ተብሏል። በተመሳሳይ በባሶ ሊበን ወረዳም ቤተ ንጉስ በተባለው ቦታ ውጊያ ተደርጓል። ከ30 በላይ ሞትና ቁስለኛ የመንግስት ወታደሮችም ሆኗል። ከሚሊሻም 8 ሞትና ቁስለኛ ሆኗል። በሌላ መረጃ ምዕራብ ወሎ መቅደላ ወረዳ 10 መኖሪያ መንደሮች ተቃጥሏል። በሚሊሻ ነው የተቃጠለውም ተብሏል። ለሚሊሻ የተሰጠው ግዳጅ እንግዲህ ከብት መዝረፍ፣ ቤት ማቃጠል፣ ንጹሃንን መግደል። ይህንን ግዳጅ ሚሊሻ እየተወጣው እንደሚገኝ ከአካባቢ የሚወጡ መረጃዎች ይጠቁማሉ። በሌላ መረጃ በሱዳን የሚደረገው ጦርነት አሁንም የቀጠለበት ሁኔታ ነው ያለው። ካርቱምን የለቀቀው ፈጥኖ ደራሽ 2 የሱዳን ተዋጊ አውሮፕላኖችን መትቼ ጥያለሁ ብሏል። ውጊያው አሁንም ቀጥሏል። አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎቼ እነዚህን ይመስሉ ነበር። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙንም እንድትከታተሉ በአክብሮት ጠይቃለሁ። በተመሳሳይ ፕሮግራም በግንባር መረጃዎች እንገናኛለን። መልካም